ለመሆኑ የጤናችሁ ነገር እንዴት ነው? በዛሬው ለጤናችን ሰዓት ከአእምሮ ህመሞች መካከል አንዱ ስለሆነው ስለ ማህበራዊ ፍራቻ ነው የምናነሳው። ከዛ በፊት ግን የዓለም ጤና ድርጅት ይፋ ስላደረገው አንድ ጥናት እንንገራችሁ። ጥናቱ በ2019 ከ8 ሰዎች መካከል አንድ ሰው አሊያም በዓለም ዙሪያ የሚገኙ 970 ሚሊዮን ሰዎች በአእምሮ መታወክ በጭንቀትና በድብርት ውስጥ ነበሩ ይላል። በ2020 ደግሞ በኮቪድ-19 ወረርሽኝ ምክንያት በጭንቀትና ድባቴ ውስጥ የሚኖሩ ሰዎች ቁጥር በከፍተኛ ሁኔታ መጨመሩን ይገልጻል። በአንድ ዓመት ጊዜ ውስጥ ብቻ ለጭንቀትና ለከባድ ዲፕሬሲቭ በሽታዎች የተጋለጡ ሰዎች ቁጥር 26% እና 28% ጭማሪ ማሳየቱ ተገልጿል። ለአእምሮ ህመም ውጤታማ የመከላከያና የህክምና አማራጮች ቢኖሩትም አብዛኞቹ የአእምሮ ህመም ያለባቸው ሰዎች ግን በቂ እንክብካቤን አያገኙም። በዚህም ምክንያት ብዙዎች ለመገለል ለአድሎና የሰብአዊ መብት ጥሰትም እንዲደርስባቸው ይሆናል። ከነዚህ የአእምሮ ህመሞች መካከል ታዲያ ቀደም ብዬ ጠቀስኩት የማህበራዊ ፍራቻ አንዱ ነው። ማህበራዊ ፍራቻ ወይም ሶሻል ፎቢያ በዓለም ላይ ብዙ ሰዎችን የሚያጋጥም የአእምሮ ህመም ነው። ማህበራዊ ፍራቻ ጠቅለል ሲደረግ ከሰዎች ጋር የመቀላቀልና አብሮ የመቆየት ፍራቻ ቢሆንም በውስጡ ግን የተለያዩ የፍራቻ አይነቶችን ይዟል። ታዲያ ስለ ጉዳዩ ሙያዊ ማብራሪያ የጠየቅናቸው የስነ ልቦና አማካሪ የሆኑትን አቶ ሄኖክ ዮሐንስን ነው። ከእርሳቸው ጋር ያደረግነውን ቆይታም እንድታዳምጡን በአክብሮት እንጋብዛለን። ማህበራዊ ፍራቻ ማለት ምን ማለት ነው የሚለውን ለመግለጽ ያክል ማህበራዊ ፍራቻ ማለት ሰዎች በማህበረሰብ ዘንድ በጓደኞቻቸው መካከል ሊሆን ይችላል፣ በእድር እቁብ ሊሆን ይችላል፣ ሰርግ ላይ ሊሆን ይችላል፣ የተለያዩ ማህበራዊ ቦታዎች ላይ ራሳቸውን ሀሳባቸውን መግለጽ ሲፈሩ እና የሰው የተሰበሰበበት ቦታ ላይ መገኘት ሲፈሩ ሲገኙም ደግሞ ንግግር ማድረግ ወይም ደግሞ ንግግር ሲያደርጉ የሚያልባቸው የሚያስፈራቸው የሚጨንቃቸው ከሆነ እንደዚህ አይነት ችግር ያለባቸው ሰዎች ማህበራዊ ፍራቻ አለባቸው ብለን መውሰድ እንችላለን ማለት ነው። ማህበራዊ ፍራቻ ብለን ስናነሳ ምናልባት ያው የተለያየ ስም አለው። በእንግሊዘኛ የሶሻል ፎቢያ ለምሳሌ በገበያ ቦታ ያለ ፍራቻ ለሰው ገበያ የሚፈራ ሰው አለ። ስፔሲፊካሊ እንግሊዘኛው ምን ይለዋል? አጎራ ፎቢያ ይለዋል። የተለያዩ ናቸው። ምንድነው ምክንያቱ ምንድነው ሲባል ለምሳሌ ሰዎች ማህበራዊ ፍራቻ የሚኖራቸው አንደኛ ለራሳቸው ያላቸው ግምት ትንሽ ሲሆን ነው፣ ወይም ደግሞ ሰልፍ ወርዚነስ ወይም ለራስ ክብር ቦታ አለመስጠት፣ ለራሳቸው ያላቸው ቦታ ትንሽ ሲሆን፣ በራስ መተማመናቸው ትንሽ ሲሆን አንዱ ምክንያት ነው። ይሄም ለራሱን የቻለ ሌላ ምክንያት ይኖረዋል። ምንድነው ምክንያቱ? ምናልባት ቤተሰብ ውስጥ እየተደበደበ እየተገረፈ ወይም ደግሞ በቁጣ ብቻ ያደገ በግርፊያ ብቻ ያደገ ሰው በራሱ ያለው መተማመን እየቀነሰ ይመጣል። ለዚህ ደግሞ ለማህበራዊ ፍራቻ ያጋልጠዋል ማለት ነው። ሌላው ደግሞ ምናልባት ከማህበራዊ ፍራቻ ጋር እየተገናኘ የህይወት ታሪክ ሊኖረው ይችላል። አንድ ሰው በማህበረሰብ ዘንድ ውስጥ የሆነ ችግር ካጋጠመው ያንን ከባድ ችግር ተመልሶ እንዳይገጥሙ ማህበራዊ ፍራቻ ሊያጋጥመው ይችላል። እሱም አንድ ሌላ ምክንያት ነው ማለት ነው። ሌላው አስተሳሰብ ነው። ምናልባት ማህበረሰቡ ሰው ምን ይለኛል፣ ሰው ለራሱ ያለው አመለካከት ትንሽ ከሆነ ሰው ጥሩ ግምት ይሰጠኛል ብሎ አያስብም። ስለዚህ ምን ይለኛል ይሉንታ ብለን የምናነሳው ነገር አለ። አንዱ ምክንያት ሊሆን ይችላል። ሌላው የአቻ ግፊት ሊሆን ይችላል። የአቻ ለምሳሌ ያ ሰው ላይ ብዙ ጊዜ የሚታዩ በፊዚካሊ ወይም ደግሞ በሰውነቱ ላይ የሚታዩ ነገሮች ውፍረት ሊሆን ይችላል፣ ወይም ደግሞ አጭር መሆን ሊሆን ይችላል፣ ወይ በጣም መርዘም ሊሆን ይችላል። ብቻ የተለያዩ ነገሮች ይኖራሉና እነዛ ምክንያቶች ማህበራዊ ፍራቻ ሊፈጥርባት ይችላል። እንደዚህ ባላለው ቡሊንግ ብለን የምንጠራው ነገር አለና የሚባሉት ነገር አለና እሱን ላለመባል ማህበረሰቡ ግሩፑ መካከል ወይም ደግሞ ህብረት መካከል መገኘት ደስ አይላቸውም ማለት ነው። የቤተሰብ አስተዳደግ ቅድም ያነሳሁት ጉዳይ ነው። አስተሳሰብ አለ፣ የግል አስተሳሰብ ብለን የምናነሳቸው አለ። ሌላው ደግሞ ምናልባት ትምህርት ቤት አካባቢ ላይ ሊሆን ይችላል። ትምህርት ቤት አካባቢ ላይ አሁን ካነሳው ከቡሊንግ ጋር ወይም ደግሞ ሰዎች ስም ሲያወጡልን እሱን ፍራቻ ሊሆን ይችላል። እነዚህ ነገሮች ዋነኛ ምክንያቶች ሊሆኑ ይችላሉ ማለት ነው። ሰዎች ከዚህ በፊት ጥሩ ማህበራዊ ተሳትፎ ይኖራቸው በማህበረሰቡ ዘንድ ጥሩ ስነ ልቦና ኖራቸው በራስ መተማመናቸው ጥሩ ሆኖ ተመልሶ ደግሞ ማህበራዊ ፍራቻ ውስጥ ሊገቡበት የሚችሉበት አጋጣሚዎች ሊኖሩ ይችላሉ። ምናልባት ብዙ ባይሆንም በጥቂቱ ሊኖሩ ይችላሉ። እሱም ቅድም መጀመሪያ አካባቢ ላይ ያነሳሁት ሐሳብ ነው። ምንድነው ቡሊንግ ብለን የምንጠራው? እንደገና ይህ ሐሳብ ምንድነው የሚያደርጋቸው? ሰዎችን ተመልሶ በቃ ላለመባል ወይም ደግሞ የማይፈለግ ነገር ወይ የሆነ ስህተት ማህበረሰቡ ዘንድ ሰርተው ከሆነ ተመልሶ ጥሩ እንቅስቃሴ ሲያደርጉ የነበሩ ሰዎች ያንን ስህተት ብቻ ስለሰሩ ተመልሶ ማህበራዊ ፍራቻ ሊያጋጥማቸው ይችላል ማለት ነው። ምን አይነት ምልክቶች ይታይባቸዋል ብለን ወይም ምልክቶቹን ደግሞ ስንመለከት ማህበራዊ ፍራቻ ያለባቸው ወይም ደግሞ ሶሻል ፎቢያ ያለባቸው ሰዎች ምልክት
አንደኛ ፍርሃት ችግር አንዱ ይፈራሉ ማለት ሰው መካከል ሆኖ መናገር ወይም ደግሞ መሳተፍ ልደት ምናምን ላይ አንዱ ምልክት ነው። ወይም ደግሞ ሲናገሩ ራሱ ሊያልባቸው ይችላል፣ አፋቸው ሊደርቅ ይችላል። ሌላ ደግሞ ይሄ ዊዝድሮ ማድረግ ማለት አይሶሌሽን ብቻኝነትን ብዙ ጊዜ ያዘወትራሉ። እንደዚህ አይነት ምልክቶች ሰው የተሰበሰበበት ቦታ ላይ አለመገኘት፣ ሰው አብሮ የሚያሳልፍበት ቦታ ላይ አለመገኘት፣ እነዚህ ምልክቶች ይታይባቸዋል ማለት ነው። ወደ መፍትሄው ስንመጣ ደግሞ መፍትሄ ይኖረዋል። የማህበራዊ ፍራቻ ወይም ሶሻል ፎቢያ አንዱ ካውንስሊንግ ሰርቪስ ማግኘት ነው። በአቅራቢያው ባለው የስነ ልቦና ባለሙያዎች አሉ። እንደዚህ አይነት ሰዎችን ፈልጎ ማማከር አንዱ መፍትሄ ሊሆን ይችላል። ካውንስሊንግ ሰርቪስ ያገኙ የሚስተካከል ነገር ነው። የተለያዩ ቴክኒኮችም ሲስተሙ የሚስተካከሉባቸው መንገዶች አሉ። እሱን ማድረግ ነው። ሌላኛው ለጓደኛ ሀሳብን መግለጽ ነው። ለጓደኛ ሀሳብን መግለጽ ሊሆን ይችላል። እንዲናገሩ እንዲተነፍሱ ማድረግ ነው። ይሄ ሌላኛው አንድ መፍትሄ ነው። በጣም ከበዛና ብዙ ከሄደ ወደ ሌላ ነገር የሚወስደው ከሆነ የማህበራዊ ፍራቻ ምናልባት ድፍረትን አንዳንድ ጊዜ የሚያገኝበት ሌላ የሜዲኬሽን ሊኖር ይችላል። ሳይካትሪስት ጋር ምናልባት እንደዚህ አይነት ነገሮች ሊኖር ይችላሉ። ግን በቀላሉ በካውንስሊንግ የሚስተካከሉ ነገሮች ስለሆኑ ማለት ነው። በዓለም ዙሪያ ከ5 እስከ 10 በመቶ የሚሆኑ ሰዎች የማህበራዊ ጭንቀት ችግር አለባቸው። የማህበራዊ ፍራቻ ከአደንዛዥ ዕፅ አጠቃቀም መዛባትና ድብርት በመቀጠልም ሶስተኛው በጣም የተለመደ የአእምሮ ጤና ሁኔታ ነው።